እዚህ ቤት ነው የሚከራይ ቤት ያለው? ደላላው ነው ላካህ? ና ግባ የኔ አባት። እሺ አባትዬ። እሺ አባቴ ምናምን ያወርሳ አይደለም ላከራየህ ነው። የተወለድኩ ነው አባቴ ምናምን ፈርስ ቆሻሻ ዘግ ምን አረጋህ አባቴ ምናምን። ኧረ ጋሼ በሌላ ነገር አይወሰድብኝ። እኔ እኮ ለማክበር እኮ ነው። ሻዎችን አታክብረኝ። ብር ፈልጌ ነው ቤቴን ማከራየው፣ ክብር አይደለም። አፋልክ ትኖራለህ፣ አለበለዚያ ቡቱታውን ጠቅልለህ መውጣት። ላሱኝ፣ አክብሩኝ፣ ሳሙኝ የሚባል ነገር የሚያልፍ ባይሆን ከአንተ አንድ ነገር ወድጄልህ። እኔን ወደዱት ሁንጋና ፈረስ ፊት ነው። አሁን ያ ሴት ልጆች አሉኝ እኔ እዚህ አንድ ሶራዩ ገብቶ አባለገብኝ። አሁን ለዛ አታሰጋም ማለት አሁን ሁንጋነት ይጠቅመኛል ብለህ አስበህ ታውቃለህ? አላውቅም ማለት አታውቅም። ሁሉ ነገር የሚሆነው ለበጎ ነው። ፊትህ እንደው ፈረስ ፊት ቢመስል ለምን ለዚህ ጠቀማል? መቼ ትመጣለህ? ነገ እገባለሁ። ነገ በቃ ይኸውልህ ልጅቷ እርጉዝ ናት። ስትወልድ ቀይ ነው የምፈልገው። አንድ ነገር ይኸውልህ ጥቁር ይቀላቀልበትና ካንተ ራስ ይበላሃል። ቢያንስ መልኩ ትረፈኝ። የአረብ ዘር ያዝ ፊት መስላል። ደግሞ አትበላም። ቅንጥብጣቢ ነው የምትመስለው። አጥንት በዝቶብሃል።